አንድ አይነት እንቅስቃሴዎችን ብቻ መደጋገም ነው። ልጆ ያለምንም ግልጽ ምክንያት የተወሰኑ ተደጋጋሚ የሰውነት እንቅስቃሴዎችን የሚያዘወትር ከሆነ የማስጠንቀቂያ ምልክት ሊሆን ስለሚችል ማስተዋል ያስፈልጋል። ለምሳሌ እጆቹን ደጋግሞ የሚያርገበግብ ከሆነ፣ የተቀመጠበት ወይም የቆመበት ቦታ ላይ ሆኖ ሰውነቱን ወደፊትና ወደ ኋላ ያለማቋረጥ ካወዛወዘ፣ በእቃዎች ላይ የተለየ ትኩረት ማድረግና በተለየ ሁኔታ መጫወት፣ የመኪና ጎማ ላይ ብቻ ትኩረት በማድረግ በተደጋጋሚ ማሽከርከርና ማየት፣ እነዚህ ድርጊቶች ሕፃናት ራሳቸውን ለማረጋጋት ወይም ስሜታቸውን ለመግለጽ የሚጠቀሙባቸው ተደጋጋሚ ባህሪያት ሊሆኑ ይችላሉ። ነገር ግን የማስጠንቀቂያ ምልክት ስለሚሆን ባለሙያ ማማከር መልካም እርምጃ ነው።